ይሁን እንጂ ሁሉም ሰው ሐጅ ማድረግ ላይሳካለት ይችላል። ነገር ግን አዛኝ የሆነው አላህ ተባረከ ወተዓላ በተለያዩ ምክንያቶች ሐጅ ማድረግ ለማይችሉ ሰዎች የሐጅ አጅርን የሚያስገኙ መልካም ሥራዎችን ደንግጓል። ነቢዩም ዓለይሂ ሰላቱ ወሰላም የተለያዩ የሐጅ አጅር ያላቸው ሥራዎችን ጠቁመውናል። ሐጅ ማድረግ ላልቻሉ ሰዎች ብቻ ሳይሆን እነዚህ መልካም ሥራዎች የሚያስፈልጉት ሐጅ ላደረጉም አንዴ አይደለም ደጋግመው ላደረጉም የማድረግ አቅሙ ኖሯቸው እድሉን እየተጠባበቁ ላሉም በሕይወት ላለ የኸይር ሥራ ጥማት፣ ረሃብ፣ ጉጉት ላለበት ሰው ሁሉ የሚያስፈልጉ መልካም ሥራዎች ናቸው። የሐጅን ምንዳ የሚያስገኙ ሥራዎች ማለት ሐጅን የሚያስቀሩ ማለት አይደለም። ከጀዛ አንጻር እንጂ የሐጅን አጅር ከማግኘት አንጻር እንጂ ወደፊት አቅም ሲያገኝ ሐጅ ያላደረገ ሰው ሐጅ ማድረግ ግዴታ ይሆንበታል። በየጊዜው በተደጋጋሚ በቀላሉ በቅርብ ያሉ መልካም ሥራዎች አሉ። እነዚህን አውቀን ልንተገብራቸው ሐጅ እስክናደርግ ድረስ ልንጽናናባቸው ይገባል። ከዚህም አንዱ للذين أحسنوا الحسنى وزيادة ولا يرهق وجوههم قتر ولا ذلة أولئك أصحاب الجنة هم فيها خالدون. يا الله باروچوي الله يعزاكم بمتاجز يكلكلاچون بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት፣ ያዘዘውን መታዘዝ፣ የከለከለውን መከልከል ነው። የአላህ ውዴታ የሚገኘውም በዚህ ነው። አላህ ተባረከ ወተዓላ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ የሆነ ጌታ ነው። ስለሆነም የእሱን ውዴታ የሚያገኙበትን ምህረቱን የሚያገኙበትን መልካም ሥራ ነግሯቸዋል። ለመልካም ሥራ ባሮቹን አነሳስቷል። በዱንያም ይሁን በአኺራ የሰላም ሕይወት መኖር የሚቻለው የውስጥ ደስታ ማግኘት የሚቻለው አላህን በመፍራት የከለከለውን በመተው እሱ የሚወደውን መልካም ሥራ በመስራት ነው። የሐጅ ወራት ላይ ከሚወደዱ ዒባዳዎች አንዱ ሐጅ ነው። ምክንያቱም ሐጅ የሰው ልጅን ወንጀል ያጸዳል፣ ጀነት ያስገባል። ትክክለኛ ሐጅ ያደረገ ሰው ከእናቱ ሆድ አሁን እንደወጣ ሕፃን ልጅ ሆኖ ከወንጀሉ ጸጥቶ እንደሚመለስ ያማረና የተስተካከለ ሐጅ ጀዛው ክፍያው ጀነት እንጂ ሌላ ምንም እንደማይመጥነው ነቢዩ ዓለይሂ ሰላቱ ወሰላም ተናግራ። ከወንጀል ጸጥቶ ጀነት መግባት የሁሉም ሙእሚኖች ምኞት ነው። የምኞት መጨረሻ ከጀሃነም ድኖ ጀነት መግባትና የአላህን ፊት ማየት ከነቢያት ጋር በጉርብትና ጀነት ላይ ለዘላለም በሰላም መኖር። ሐጅ ይሄን ዓላማ ያሳካል፣ ከወንጀል ጸድቶ ጀነት መግባትን። ይሁን እንጂ ሁሉም ሰው ሐጅ ማድረግ ላይሳካለት ይችላል። ነገር ግን አዛኝ የሆነው አላህ ተባረከ ወተዓላ በተለያዩ ምክንያቶች ሐጅ ማድረግ ለማይችሉ ሰዎች የሐጅ አጅርን የሚያስገኙ መልካም ሥራዎችን ደንግጓል። ነቢዩም ዓለይሂ ሰላቱ ወሰላም የተለያዩ የሐጅ አጅር ያላቸው ሥራዎችን ጠቁመውናል። ጤነኛ የሆነ የገንዘብ አቅም ያለው ሰው በገንዘቡ ሐጅ ሊያደርግ ይገባዋል። አለፍ ያለ ቢያንስ በየ5 ዓመቱ ሐጅ ማድረግም ተወዳጅ ነው ከግዴታው ሐጅ በኋላ። ይሄን ማድረግ የማይችሉ ሰዎች ደግሞ የሐጅን አጅር ሊያገኙባቸው የሚችሉ መልካም ሥራዎች አሉ። ሐጅ ማድረግ ላልቻሉ ሰዎች ብቻ ሳይሆን እነዚህ መልካም ሥራዎች የሚያስፈልጉት ሐጅ ላደረጉም አንዴ አይደለም ደጋግመው ላደረጉም የማድረግ አቅሙ ኖሯቸው እድሉን እየተጠባበቁ ላሉም በሕይወት ላለ የኸይር ሥራ ጥማት፣ ረሃብ፣ ጉጉት ላለበት ሰው ሁሉ የሚያስፈልጉ መልካም ሥራዎች ናቸው። ሙእምን ኸይር ሥራን አይጠግብም ተብሏል። በቃኛ የለም። እዚህ ዱንያ ላይ ኸይር ሥራ ባበዛን ቁጥር አኺራ ላይ አጅራችን ይበዛል፣ ደረጃችን ያድጋል። ኸይር ሥራችን ባነሰ ቁጥር ደግሞ የአኺራ ደረጃችን ያንሳ። የሐጅን ምንዳ የሚያስገኙ ሥራዎች ማለት ሐጅን የሚያስቀሩ ማለት አይደለም። ከጀዛ አንጻር እንጂ የሐጅን አጅር ከማግኘት አንጻር እንጂ
ወደፊት አቅም ሲያገኝ ሐጅ ያላደረገ ሰው ሐጅ ማድረግ ግዴታ ይሆንበታል። እስኪሳካለት ድረስ ካደረገም በኋላ በየጊዜው በተደጋጋሚ በቀላሉ በቅርብ ያሉ መልካም ስራዎች አሉ። እነዚህን አውቀን ልንተገብራቸው ሐጅ እስክናደርግ ድረስ ልንጽናናባቸው ይገባል። ከዚህም አንዱ ሐጅን መነየትና ለሐጅ መጓጓትን ነቢዩ ዓለይሂ ሰላቱ ወሰላም ሸሂድ ለመሆን ልቡ ከጅሎ ከልቡ አላህ ሆይ ሸሂድ አድርገኝ ፊ ሰቢልላህ ለዲን እየታገልኩ ምሰዋ ምሞት አድርገኝ ብሎ ዱዓ ያደረገ ሰው አላህ ተባረከ ወተዓላ የሸሂዶችን ማዕረግ ይሰጠዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ማድረግ ነይቶ ጓጉቶ ማድረግ ስላልቻለ ብችል አደርግ ነበር ብሎ የነየተና አላህ ሆይ ሐጅ ማድረግ የምችልበትን አቅም ስጠኝ መንገዱን አመቻችልኝ ያለ ሁሌ ለሐጅ የጓጓ የተመኘ ኢንሻአላህ ዘንድሮስ አደርጋለሁ የሚቀጥለው ዓመት ላይ አይቀርም አደርጋለሁ ብሎ ሁሌ ሐጅን የሚመኝ ሰው አላህ ተባረከ ወተዓላ ሐጅ ያደረገን ሰው አጅርና ምንዳ ይሰጠዋል። ሸሂድ መሆንን የተመኘ ከልቡ አላህን የጠየቀ የሸሂድን አጅር ማዕረግ እንደሚሰጠው ሁሉ ለጂሃድ መሄድ ፈልጎ አካል ጉዳተኛ በመሆኑ መጓጓዣ በማጣቱ በጊዜው በመታመሙ ጂሃድ ያልሄደ ሰው ከሙጃሂዶች እኩል አጅር እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሁጃጆች ከመካ ወደ ሚና፣ ከሚና ወደ ሙዝደሊፋ፣ ከሙዝደሊፋ ወደ ዓረፋ፣ ከዓረፋ ወደ ሐረም ሲመላለሱ ልቡ አብሮ ከነሱ ጋር በናፍቆት የሚመላለስ ሰው፣ የሚጓጓ ሰው፣ ሁሌ የሚመኝ ሰው የሐጅን አጅር ባለሰፊ ረሕመቱ አላህ ተባረከ ወተዓላ ይሰጠዋል። ስለዚህ ሁሌ ሐጅን መነየት መመኘት፣ አላህ እንዲያገራ ዱዓ ማድረግ ከሙእሚን ይጠበቃል የሐጅ አጅርን ማግኘት ይችሉ ዘንድ። ሁለተኛው የሐጅን አጅር የሚያስገኝ መልካም ሥራ ሶላትን ስርዓቱን ጠብቆ መስጂድ ሄዶ መስገድ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከቤቱ ንጽህናውን ጠብቆ የተሟላ ውዱእ አድርጎ ለሶላት ብሎ ወደ መስጂድ የሄደ ሰው የእሱ ምንዳው ሐጅ ያደረገ ሰው ምንዳ ነው ብላ ከቤት ሙሉ ውዱእ አድርጎ ንጽህናውን ጠብቆ ለሶላት ብሎ ወደ መስጂድ የሄደ ሰው የሐጅን አጅር አላህ ይሰጠዋል። አዱሓ ሶላትን ለመስገድ ተነስቶ የወጣ የዑምራ አጅርን አላህ ይሰጠዋል ብላ ፈርዱ ሶላት ለመስገድ ከቤት ተዘጋጅቶ ንጽህናን ጠብቆ የመንገድ አደብ ጠብቆ መስጂድ ሄዶ ሰግዶ መመለስ ሐጅ አድርጎ እንደመመለስ ነው። ከቤት ሊሆን ይችላል፣ ከቢሮ ሊሆን ይችላል፣ ከሥራ ቦታ ሊሆን ይችላል። ደግሞ ወደ መስጂድ ሄዶ ሌላ ዓላማ ሳይኖረው ቀጥታ ሶላት አዱሓን አስቦ መስጂድ ሄዶ አዱሓን የሰገደ ሰው የዑምራን አጅር አላህ ይሰጠዋል ብላ ሶላትና ሐጅ ምን አመሳስሏቸው ነው ለሶላት ብሎ መስጂድ የሄደ ሰው የሐጅን የዑምራን አጅር የሚያገኘው ከተባለ ሁለቱም ወደ አላህ ቤት ነው የሄዱት። ለሐጅ ብሎ የወጣም ሰው ወደ ትልቁ ወደ አላህ ቤት ወደ ካዕባ ነው የሄደው። ለሶላት ብሎ ወደ መስጂድ የወጣ ሰውም አልመሳጅዱ ቡዩቱላህ በሚለው ሐዲስ መሰረት መስጂድ የአላህ ቤት ነው በሚለው መሰረት ለሶላት ብሎ መስጂድ የሄደም ሰው ወደ አላህ ቤት ነው የሄደው። ወደ አላህ ቤት የሄደ ሰው ባዶ እጁን አይመለስም። አደብ ካለው ስርዓት ካለው መስጂድ ገብቶ የመስጂድ አደብን ካልጣሰ በሁለት ሰዎች መሃል ያለ ፈቃዳቸው ገብቶ ቁጭ ካላለ የተከለከሉ ድርጊቶችን መስጂድ ውስጥ ካልፈጸመ መጥፎ ሽታ መጥፎ ጠረን ይዞ ካልመጣ የመስጂድ ቆይታው ያማረ ከሆነ ከቤት ውዱእ አድርጎ ከወጣ ከሥራ ቦታውም ይሁን ኬትም ለአዱሓ ሶላት ብሎ ሲመጣ ብቸኛው ዓላማው ሌላ ዱንያዊ ጉዳይ ሳይሆን አዱሓን ብሎ ከመጣ የሐጅና የዑምራን አጅር ያገኛል። ከሪሙ ቸሩ አላህ ቤት የሄደ ሰው ባዶ እጁን ስለማይመለስ። በሌላ በኩል ደግሞ ለሐጅ የወጣ ሰው እግሩን ከቤቱ ካስወጣበት ሰዓት ጀምሮ ሐጅ ጨርሶ እስኪመለስ ድረስ በእያንዳንዱ እርምጃ ወንጀል ይራገፍለታል፣ አጅር ይጻፍለታል ተብሏል። ለሶላትም የወጣ ሰው ከቤት ወጥቶ ከመነሻው ወጥቶ ወደ መስጂድ ሄዶ ሰግዶ እስኪመለስ ድረስ በሚራመደው እርምጃ ልክ አንድ ወንጀል ይሰረዝለታል፣ አንድ አጅር ይጻፍለታል። ከዚህ አንጻር ነው ሐጅና ዑምራ መስጂድ ሄዶ መስገድ የሐጅና ዑምራን አጅር ያሰጣል የተባለ። እንደዚሁ ደግሞ ፈጅርን በጀማዓ ሰግዶ ዚክር እያሉ ዱዓ እያደረጉ አላህን እያስታወሱ ቁርአን እየቀሩ ፀሐይ ከፍ ብላ እስክትወጣ እስክትታይ ድረስ የሰገዱበት ቦታ ላይ መቀመጥም ሙሉ የሐጅና የዑምራን አጅር እንደሚያስገኝ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ፈጅርን በጀማዓ ሰግዶ
የሰገደበት ቦታ ላይ መስጂድ ውስጥ አላህን እያስታወሰ የቆየ መጨረሻ ላይም 2 ረክዓ ሰግዶ ከመስጂድ የወጣ ሰው የሙሉ የሐጅና የዑምራን አጅር ይዞ ይመለሳል ብለዋል ነቢዩ አለይሂ ሰላቱ ወሰላም። እንደዚሁ ደግሞ ጁሙዓን በአግባቡ መስገድም የሐጅና የዑምራን አጅር እንደሚያሰጥ በሐዲስ ተነግሯል። ኢነ ለኩም ፊ ኩሊ ጁምዓቲን ሐጀተን ወዑምራህ የሚል ሐዲስ አለ። እናንተ አማኞች ሆይ በእያንዳንዱ ጁሙዓ የሐጅና የዑምራ አጅር አለላችሁ ይላል ሐዲሱ። ጠዋት ተነስቶ ለጁሙዓ ተዘጋጅቶ በጊዜ መስጂድ ገብቶ ጁሙዓን መስገድ የሐጅን አጅር ያስገኛል። ከጁሙዓ በኋላ ደግሞ ዐስርን እየጠበቁ እዛው መስጂድ መቆየት የዑምራን አጅር ያስገኛል ተብሏል። ይሄ ሳምንታዊ ሐጅ ማለት ነው። ሰዎች በዕድሜ በህይወቴ አንዴ እንኳ ሐጅ ማድረግ የምችልበትን እድል ባገኘሁ ያሉ ይመኛሉ ብዙ ሰዎች። ነገር ግን አጠገባቸው ያለውን ምንም ወጪ ሳያወጡ የሚያገኙትን በየሳምንቱ ማድረግ የሚችሉትን ሐጅ ችላ ይላሉ። ጁሙዓ ብዙ ጊዜ ያመልጣቸዋል። ኢማም ሚንበር ላይ ከወጣ በኋላ የደረሰ ሰው የጁሙዓ አጅር አያገኝም። ኢማም ሚንበር ላይ ከወጣ በኋላ የደረሰ ሰው የጁሙዓ አጅር አያገኝም። መላኢኮች በጊዜ መስጂድ ገብተው በበሩ ላይ ሆነው የሚገቡ ሰዎችን ይመዘግባሉ። ኢማሙ ሚንበር ላይ ሲወጣ መመዝገብ አቁመው ኹጥባ ያዳምጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢማም ሚንበር ላይ ከወጣ በኋላ የመጣ ሰው አይመዘገብም። ለጁሙዓ መጥቷል አይባልም። አላህ ዘንድ መዝገቡ አይተላለፍም ከተከበሩ ከጁሙዓ ሰጋጆች ጋር። አላህ በረሕመቱ ያገራቸው ነገር ግን እኛ ቸላ የምንላቸው ትልልቅ አጅር ተደጋጋሚ ሐጅና ዑምራ ማዕረግ የሚያሰጡ መልካም ስራዎች አሉ። ከዚህ አንዱ ጁሙዓን ከመሆኑም ጋር ብዙ ሰው ጁሙዓ ላይ መስገዱን እንጂ የሚያየው የጁሙዓን ስርዓት ብዙ ሰዎች ልብ አይሉም። የጁሙዓ ስርዓት ገላ መታጠብ፣ ንጽህናን መጠበቅ፣ በጊዜ ገብቶ መስጂድን ማድመቅ፣ የሰገዱ እየቀሩ ዱዓ እያደረጉ ሌሎችን ሳይረብሱ። ኢማም ሚንበር ላይ ሲወጣ ደግሞ ሙሉ ትኩረትን ኹጥባ ላይ አድርጎ ኹጥባ ማድመጥ። ሌሎችም ስነ ስርዓቶች አሉ። ስነ ስርዓቱ ካልተሟላ የሆነ ሰዓት ላይ መጥቶ 2 ረካ ሰግዶ መሄድ ብቻ የጁሙዓን የተነገረለትን ትሩፋት አያስገኝም። ከዚህም አንዱ ጁሙዓን በአግባቡ የሰገደ ሰው የሙሉ ሐጅን አጅር ያገኛል። ከጁሙዓ በኋላ ዐስርን እዛው ሆኖ ዒባዳ እያደረገ የተጠባበቀ ሰው የዑምራን አጅር ያገኛል። ከደጋ ቀደምቶች መሃል አንዱ የሆኑት የታቢዕዮች አለቃ ሰዒድ ብን ሙሰይብ ተጨማሪ ሐጅ ከማድረግ አንዴ ካደረጉት ከግዴታው ሐጅ በኋላ ድጋሚ ሐጅ ከማድረግ ይልቅ እኔ ዘንድ በጣም ተወዳጁ ዒባዳ ጁሙዓ ነው ይሉናል። ጁሙዓን ቀን ከሱና ከተጨማሪ ሐጅ የበለጠ እወደዋለሁ እጓጓለታለሁ ይሉናል። ወከዛሊክ የሐጅን አጅር፣ የዑምራን አጅር፣ የጂሃድን አጅር፣ የሰደቃን አጅር ከሚያስገኙ ዒባዳዎች አንዱ ከፈርዱ ሶላቶች በኋላ ያሉ ዚክሮችን ማለት ነው። መዲና ላይ አቅመ ደካማ የነበሩ ሰሐቦች ወደ ነቢዩ አለይሂ ሰላቱ ወሰላም በመምጣት ያ ረሱላላህ ባለ ሀብቶች አጅር የሚባልን በሙሉ ጠራርገው ወሰዱ፣ እኛ አቅመ ደካሞች እነሱ ላይ መድረስ አልቻልንም። እንደምንሰግደው ይሰግዳሉ፣ እንደምንጾመው ይጾማሉ። ነገር ግን እኛ ዘንድ የሌለ ገንዘብ እነሱ ጋር አለ። በገንዘባቸው ሐጅ ያደርጋሉ፣ ጂሃድ ያደርጋሉ፣ ሰደቃ ይሰጣሉ አሏቸው። ይህን የነቢዩ ሰለላሁ ዐለይሂ ወሰለም ያለፋችሁ ሰዎችን በሙሉ ምትደርሱበት ምትቀድሙበት መልካም ሥራ ልስጣችሁ እንዴ አሏቸው። አዎን ብለው የጓጉ ሰሐቦች ሲጠይቁ ከፈርዱ ሰላት በኋላ 33 ጊዜ ሱብሓነላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር በሉ። ይሄን ካደረጋችሁ አጠገባችሁ ያለን ሰው መቅደም ትችላላችሁ የኸይር ጎዳና ላይ፣ አልፏችሁ የሄደ ሰው ላይ ደግሞ መድረስና እነሱንም ማለፍ ትችላላችሁ ብለዋቸዋል። ስለዚህ ከፈርዱ ሰላቶች በኋላ ጥቂት ደቂቃዎችን ሰብር አድርጎ ከነቢዩ አለይሂ ሰላቱ ወሰላም የተነገሩ ዚክሮችን ማለት 5 ወቅት ሶላት በሰገዱ ቁጥር ሐጅ እንደማድረግ ነው ማለት ነው። ይሄም ብዙ ሰዎች ቸላ የሚሉት የዒባዳ አይነት ነው። የሐጅ አጅርን የሚያስገኝ ተግባር ነው። የ5 ደቂቃ የ3 ደቂቃ ስራ ነው። ብዙ ሰዎች እንደሰገዱ ለመውጣት ነው የሚሽቀዳደሙት። ትልልቅ ሐጃዎች ካሉ ቢወጣም ያን ያክል ችግር የለውም፣ የሄዱ ዚክር ማለት ይቻላል።
ነገር ግን ቁጭ ተብሎ የሚባል ዝክርና የተጓዙ የሚሉት ዝክር ልብ ላይ ከሚያሳደረው ተጽዕኖ አንፃር የሰማይና ምድር ያክል የተራራቀ ነው። እግር ሲሄድ ሐሳቡም አብሮ ይሄዳል። ዝክሩን ሊረሱት ይችላሉ። ቁጥሩ ላይ ሊሳሳቱ ይችላሉ። ብዙ ሰዎች ሐጃ ኖሮባቸው አይደለም እንዳሰላመተ የሚወጡት፣ ወጥተው ግርግዳ ተደግፈው የሚያወሩ የሚጫወቱ አሉ። መስጂድ ላይ መቆየት አጅር ያበዛል። የመላኢካ ኢስቲግፋርን ለማግኘት ሰበብ ይሆናል። ሶላት ሰግዶ መስጂድ ቁጭ ያለ ሰው፣ ሶላት የተጠባበቀ መስጂድ የሚቆይ ሰው መላኢካ ኢስቲግፋር ያደርግለታል። ከመስጂድ ፈጥኖ መውጣት እንደዚህ አይነት አጅሮችን ያሳጣል። ሌላ ሐዲስ ላይም ሁለት ቀላል ጀነት የሚያስገቡ ነገር ግን ብዙ ሰዎች ማይጠቀሟቸው ነገሮች አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው እነዚህ ሁለት ቀላል ግን ብዙ ሰው ማይጠቀምባቸው ጀነት የሚያስገቡ ነገሮች ሲባሉ ከሶላት በኋላ ዚክር ማለትን ያሁኑን ተስቢሕንና ሲተኙ እንደዚሁ 33 ጊዜ ሱብሃንአላህ አልሐምዱሊላህ ወላሁ አክበር ማለትን ጠቅሰዋል። እንዴት ነው ይሄ ቀላል ከመሆኑ ጋር ብዙ ሰው ማይጠቀምበት ሲባሉ አንዳችሁ ሶላት እንደጨረሰ ሸይጣን መጥቶ ሐጃውን ያስታውሰዋል፣ ዚክሩን ሳይል ጥሎ ይወጣል። ስለዚህ ጥቂት ሰዎች እንጂ አይጠቀሙበትም። በመኝታ ሰዓትም ገና ጎኑን እንዳሳረፈ ሸይጣን መጥቶ እንቅልፍ እንዲጫጫ ነው ያደርገዋል፣ ዚክሩን ሳይለው ይተኛል። ይህ ነው ብዙ ሰዎች ማይጠቀሙበት ምክንያት ብለዋል። ትልልቅ ነገሮችን በመመኘት ብቻ ልንኖር አይገባንም። አጅራቸው ትልልቅ የሆነ መስራቱ ቀላል የሆነ ብዙ መልካም ስራዎች ከዙሪያችን አሉ። አላህ በችሮታው በራህመቱ በእዝነቱ አላህ የሰጠንን መልካም አጋጣሚ ተጠቅመን ለአኼራ ሁሌ ልንዘጋጅ ይገባናል። ነገ የቂያም ቀን አንዴ ሱብሃንአላህ ማለት፣ አንድ ቀን መጾም፣ አንድ ረካ ሁለት ረካ ሶላት መስገድ ምን ያክል ዋጋ እንዳለው የሚገባን ያኔ ነው። ተመልሰን መተን ግን አኼራ ላይ እግራችን ካሳረፈን በኋላ ወደ ዱንያ መተን ልስገድ ልጹም ማለት አንችልም። ዛሬ ነው ባለን አጋጣሚ ኸይር ስራ ላይ ልንሽቀዳደም የሚገባ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ዛሊከ ፈድሉላሂ ዩእቲሂ መን የሻእ ወላሁ ዙል ፈድሊል ዐዚም ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد يحج أجر من دا كم ياسقنوا عبادة وچاندو رمضان لاي عمره ما درقنا يحجنا عمره من دا چو يبلالتان ሐጅ የእስላም ማዕዘንና መሰረት ነው። ዑምራ ግዴታ እንጂ እዛ ደረጃ የደረሰ አይደለም። ለዑምራ እንደ ሐጅ የተነገረለት ሙሉ ወንጀልን ያስምራል እንደ ሕፃን ልጅ፣ እንደዚሁ ደግሞ ጀዛው ሙሉ ጀነት እንጂ የሚል ከፍ ያለ ምንዳ አልተነገረለትም። ከዑምራ እስከ ዑምራ መሀል ላይ ያለ ወንጀል ይታበሳል። ዑምራን ማዘውተር ፊት ከሰሩት ዑምራ በኋላ የተሰራን ወንጀል ይሰርዛል ተብሏል። እሱም ጥቃቅን ወንጀሎችን። ነገር ግን ዑምራ ረመዳን ላይ ከሆነ የሚደረገው የሐጅን ምንዳ እንደሚያሰጥ ከሐጅም ከነቢዩ ጋር አለይሂ ሰላቱ ወሰላም አብሮ ከሳቸው እኩል ሱሐባ ሆኖ እንደማለት ነው። በሳቸው እየተመሩ እንደሚደረግ ሐጅ ነው ብለዋልና ረመዳን ላይ በተለይ የሐጅ ጊዜ ላይ በተለያዩ ምክንያቶች ያልቻለ ሰው ሐጅን ማድረግ ረመዳን ላይ ዑምራ ቢያደርግ አላህ በረሕመቱ የሐጅን ምንዳ ይሰጠዋል። ያውም ከነቢ ጋር የተደረገ አይነትን ሐጅ። እንደዚሁ የሐጅን ምንዳ ከሚያስገኙ ዒባዳዎች ሌላኛው ለወላጆች በጎ መሆን፣ ወላጆችን መንከባከብ፣ ወላጆችን ማስደሰትን። ከሰሓቦች መሃል አንዱ ነቢ ጋር አለይሂ ሰላቱ ወሰላም መጥቶ ያ ረሱለላህ እኔ ጂሃድ ማድረግ እፈልጋለሁ ግን አልተሳካልኝም አልቻልኩም ሲላቸው ከወላጆችህ መሃል አንዱ እንኳ በሕይወት አለ እንዴ ብለው ጠየቁት። አዎን እናቴ በሕይወት አለች ሲላቸው ይሄን የነብዩ ሰለላሁ ዐለይሂ ወሰለም ለወላጅ እናትህ ጥሩህን እናትህን ተንከባከብ፣ ጦር ሜዳ ላይ ሄደህ ማሳየት የምትፈልገውን ትግል እናትህን በማስደሰት አውለው አሳየው፣ ቻል፣ ታገስ። በተለይ ወላጆች እድሜያቸው ከፍ ሲል ጸባያቸው ሊያስቸግር ይችላል።
ጦር ሜዳ ላይ ሄደህ የምትታገለውን ያክል ወላጆችህን አባት እናቶችህን በማስደሰት በመንከባከብ ተጠቀምበት፣ ታገል። ወላጆችህን ከተንከባከብክ ያለችውን እናትህን ካስደሰትክ ለሷ ደግ ከሆንክ እሷ ባንተ ደስተኛ ከሆነች አንተ ሐጅ እንዳደረክ ዑምራ እንዳደረክ ጂሃድ እንዳደረክ ይቆጠርልሃል ብለውታል። ወላጆችን ማስደሰት መንከባከብ፣ እነሱ እንደሚፈልጉት መሆን፣ እነሱ በልጃቸው ደስተኛ እስኪሆኑ ድረስ ለእነሱ ታዛዥ መሆን፣ የልባቸውን ማድረስ፣ አቅም በፈቀደው ያክል እንዳይቸገሩ ማድረግ የሐጅን የዑምራን የጂሃድን አጅር ያስገኛል። ከመሆኑም ጋር ብዙ ሰዎች ይሄን ጉዳይ ቸላ ይላሉ። ከወላጆቻቸው ጋር ተቀያይመው የሚኖሩ አሉ። ወላጆቻቸውን ፍርድ ቤት የሚያቆሙ አሉ። ወላጆቻቸው ተርበው እነሱ ምግብ በየአይነቱ እያማረጡ የሚበሉ አሉ። ለሚስታቸው ብለው ወላጆቻቸውን ከቤት የሚያባርሩ አሉ። ቤቴ አትድረሽ የሚሉ አሉ። ከመሆኑም ጋር ሐጅ ዑምራ ያደርጋል። አንዳንዴ ለሐጅ ለዑምራ ሲሄዱ እንኳ ወላጆቻቸውን ቸው አይሉም፣ አያሳውቁም፣ አይሰናበቱም። ይሄ የጅህልና የሞኝነት ጥግ ነው። ጀነት ነው የምትፈልገው፣ ጀነት ያለችው ከወላጆች እግር ስር ነው ተብሏል። ሶሒህ በሆነ ሐዲስ አልዋሊዱ አውሰጡ አብዋቢል ጀነት ተብሏል። ወላጅ የጀነት ምርጡ በር ነው ተብሏል። ጀነት መግባት የፈለገ ለወላጆቹ ታዛዥ ሊሆን ተናናሽ ሊሆን እነሱን ለማስደሰት ቀን ከሌሊት ሊጥር ይገባል። እነሱ ጠግበው ሳይበሉ ጠግቦ ሊበላ ይገባል። እነሱ ደረቅ ቂጣ እየበሉ የሚበሉትን አጥተው የሰው እጅ ያዩ እሱ በየሆቴሉ የዞረ ሊበላ ሊጋብዝ አይገባም። ጥሩ ሰው ከሆነ ከቤተሰቦቹ ነው ግብዣ የሚጀምረው። ጥሩ ሰው ማለት ለቤተሰቦቹ ጥሩ የሆነ ሰው ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሐጅ ማድረግ እየከጀለ እየፈለገ ያልተሳካለት ሰው በትንሽ ነገር ወላጆቹን ካስደሰተ የሐጅን አጅር ያገኛል፣ የዑምራን አጅር ያገኛል። ሐጅ ያደረገ ሰው የወላጆቹን ጉዳይ ችላ ይበል ሐጅ ክስለታል ማለት አይደለም። ምድር ላይ ካሉ ሐቆች ትልቁ ከአላህ ሐቅ ቀጥሎ የወላጆች ሐቅ ነው። ስለዚህ ሐጅ ያደረገም ያላደረገም ሁሌ ወላጆቹን በመንከባከብ በማስደሰት ደጋግሞ ሐጅ ሊያደርግ ይገባል። የወላጆች ጉዳይ ሰብር ያስፈልገዋል፣ ትዕግስት ያስፈልገዋል፣ ጸባያቸው መቻል ያስፈልጋል። እጭ አትበላቸው ተብሏል። ከቻሉበት ወላጆች የጀነት በር ናቸው። ካልቻሉበት ካልታደሉ ካልታገሱ የጀሃነም በርም ሊሆኑ ይችላሉ። ወላጆችን ያስቸገረ እነሱን ማስቸገሩ እነሱን መበደሉ ለጀሃነም ሊያቀብለው ይችላል። አላህ ይጠብቀን። የሐጅን አጅር ከሚያስገኙ ተግባሮች አንዱ ሚስት ለባሏ ጥሩ ሚስት መሆን ነው። ባሏን ለማስደሰት መጣር ነው። ከባሏ ጋር መግጠም ነው። ባሏ የሚወደውን ማድረግ፣ የሚጠላውን መተው፣ ከሱ ጋር ለመስማማት መጣር፣ ፍላጎቱን አውቃ እሱ የሚወደውን የሚፈልገውን የሚያስደስተውን ማድረግ፣ ማይፈልገውን መተው የሐጅን አጅር ከሚያስገኙ ዒባዳዎች መሃል አንዱ ነው። አስማ ቢንቱ የዚድ የምትባል የመዲና ሴት ነቢ ጋር መጣች። ከሰሓቦቻቸው ጋር ቁጭ ባሉበት ያ ረሱለላህ አለቻቸው፣ አንቱ የአላህ መልክተኛ ሆይ ወንዶች እኛን ቤት ውስጥ እንደፈለጉ ያዙናል። ልብሳቸውን እናጥባለን፣ ምግባቸውን እናበስላለን፣ ልጃቸውን እናሳድጋለን፣ ልጅ እንወልድላቸዋለን፣ ስሜታቸውን በሐላል እናረካላቸዋለን። ነገር ግን እነሱ ጂሃድ ያደርጋሉ፣ ጀማዓ ጁሙዓ ይሰግዳሉ፣ በሽተኛ እንደልባቸው ይጠይቃሉ፣ ጀናዛ ይሸኛሉ፣ ሐጅ ያደርጋሉ። ለጂሃድ ሲሄዱ እኛ ነን ቤት ውስጥ ሆነን ልጅ ምን ጠብቀው ለጂሃድ አዘጋጅተን ምን ሸኘው። እንደው ለመሆኑ ይሄን ሁሉ ለወንዶች በማበረከታችን ምን ያገኘው ነገር አለ ብላ ጠየቀቻቸው። ነቢዩ አለይሂ ሰላቱ ወሰላም በጥያቄዋ ተደነቁ፣ ሰሓቦችም ጭምር ተደነቁ። ነቢዩ ሰላቱ ወሰላም እንግዲያውስ ስሚ፣ ከጀርባሽ ላሉ ሴቶችም ጭምር አሰሚ። አንዲት ሴት ለባሏ ጥሩ ሴት መሆኗ፣ መልካም ሚስት መሆኗ፣ ባሏ ጋር መግጠሟ፣ ባሏ የሚወደውን አውቃ ማድረጓ፣ የሚጠላውን አውቃ መራቋ ከላይ የዘረዘርሻቸው ወንዶች የሚሰሯቸውን ዒባዳዎችን በሙሉ ይተካል በአጅር አላት። ሴት ልጅ ለባሏ ጥሩ ሚስት መሆኗ፣ የባሏን ፍላጎት አውቃ ፍላጎቱን ለማሳካት መጣሯ፣ ከሱ ጋር መግጠሟ፣ ተቃራኒ አለመሆኗ፣ አለማስቸገሯ፣ ጥሩ ሚስት መሆኗ ከላይ የተባለውን ሁሉ ይተካል። ምኑን? ጂሃዱን፣ ሐጁን፣ ጀማዓውን፣ ጁሙዓውን፣ ጀናዛ መሸኘቱን፣
ታማሚ መጠየቁን ሌሎችንም ኸይር ስራዎችን በሙሉ ያካክሳል። ይሄኔ አስማ በጣም ደስ ብሏት አላሁ አክበር ላኢላሃ ኢለላህ አላሁ አክበር ያለች በደስታ ወደ መጣችበት ተመለሳለች። ስለዚህ አቅም የለኝም ሐጅ አላደረኩም፣ ባሌ አቅም የለውም ሐጅ አላስደረገኝም፣ መቼ ይሆን ሐጅ ማደርገው እያሉ አጠገባቸው ያለውን ሐጅ የሚያስገኝ መልካም ሥራ ቸላ ከማለት ይልቅ በእግር ተካሂዶ የሚደረገውን ሐጅ አላህ እስኪያሳካ ድረስ እቤት ውስጥ ተኮኑ ከዙሪያችን ያሉ የሐጅ አጋጣሚዎችን መጠቀም፣ ለወላጆች በጎ መሆን፣ ለባል ጥሩ መሆን፣ ባልን መታዘዝ፣ ባልን ማክበር፣ ሐቁን መጠበቅ፣ ከባል ጋር መቅደም የሐጅን አጅር ያስገኛል። ወከዛሊክ የሐጅ አጅር ከሚያስገኘው ዒባዳዎች አንዱ የወንድምን የእህትን ሐጃ ለማሳካት ደፋ ቀና ማለት ነው። ሐጃ ጉዳይ ያላቸው ሰዎችን ማገዝ፣ ገንዘብ ያለው በገንዘቡ፣ ስልጣን ያለው በስልጣኑ፣ ተሰሚነት ያለው በተሰሚነቱ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ መንገድ የሚያውቅ መግቢያ መውጫ የሚያውቅ ባለው እውቀት ባለው ተሰጥኦ ሰዎችን ማገዝ፣ መርዳት፣ ሐጃቸውን ማሳካት የሐጅን የዑምራን አጅር ያስገኛል። ነቢዩ ዓለይሂ ሰላቱ ወሰላም ከአንድ ወንድሙ ጋር ሐጃውን ለማሳካት ወጥቶ የሄደ ሰው የወጡበት ሐጃ ከተሳካ የሐጅን አጅር ይዞ ይመለሳል። ወጥቶ ሳይሳካለት እንኳ ቢመለስ ለወንድሙ ለእህቱ ሐጃ ብሎ በመውጣቱ ሳይሳካ ከተመለሱ የዑምራን አጅር ያገኛል የሚል ሐዲስ አለ። ይሄ የገባው የዓሊ ልጅ ሐሰን ኢብኑ ዓሊ ጠዋፍ ያደረገ ሳለ የሆነ ሰው መጥቶ እገሌ ጋር ሂድልኝ የሆነ ሐጃ አለኝ፣ ሽማግሌ ሆነ ሂድልኝ፣ አንተ ሂድበት፣ አንተ ካናገርከው እሺ ይልሃል ብሎ ጠዋፍ ላይ አናገራቸው። ጠዋፉን ትተውት ከካዕባ ዙሪያ መሽከርከሩን ጠዋፍ ማድረጉን ትተው ለሐጃቸው ሄዱ፣ ለወንድማቸው ሐጃ ሄዱ። ምነው አንተ ጠዋፍ ትተህ ሄድክ ሲሏቸው ነቢዩ ዓለይሂ ሰላቱ ወሰላም ለወንድሙ ሐጃ የሄደ ሰው የሐጅ አጅር ያገኛል ከተሳካ፣ ካልተሳካ በመሄዱ ብቻ የዑምራ አጅር ያገኛል ሲሉ ሰምቻለሁኝ። ሄጄ የወንድሜን ሐጃ አሳክቼ ወደ ጠዋፌ እመለሳለኋል። እዛ በተለያየ መልኩ ሰው መርዳት የምንችልበትን አቅም አላህ የሰጠን ሰዎች ወንድም ይሁን ሴት፣ ዘመድም ይሁን ባዕድ አንተ ትረዳለህ አሉ፣ መንገድ ታውቃለህ አሉ፣ እርዳኝ፣ ችን ጉዳይ ለማስፈጸም አግዘኝ ብሎ የጠየቀን ሰው በቻሉት ያክል በገራለን ሰዎችን ማገዝ የሐጅና የዑምራን አጅር ያስገኛል። ባለንበት ጊዜ መጨካከን እየበዛ ነው። ሰዎች መረዳዳት መተዛዘንን እያጡ ነው። በተለይ ጠዋሪ የሌላቸው መንገድ የማያውቁ ከሰው ጋር መግባባት የማይችሉ ደካሞች የሆኑ ወንድም የሚበዛበት ቦታ ላይ ሄደው መናገር የማይችሉ ከጎናቸው የሚቆም ባል፣ ወንድም፣ አባት የሌላቸው ሴቶች ሲሆን ጉዳዩ የበለጠ አንገብጋቢ ይሆናል። ባል የሌላት ከጎኗ የሚቆም ወንድ የሌላትን ሴት ጉዳይ ለማሳካት የሚሯሯጥ ሰው ሌሊት ሲሰግድ እንደሚያድር ቀን ሁሌ እንደሚጾም ሰው ነው አጅሩ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ለሐጅና ዑምራ ወጪ አግኝተን መሄድ ባንችል ለወንድም ለእህት ሐጃ መሄዳችን መሯሯጣችን ከተቸገረ ሰው ጎን መቆማችን የሐጅና ዑምራን አጅር ያስገኛል። በመጨረሻም የዕልም መድረኮች ላይ መገኘት ለመማር ወይም ለማስተማር የሐጅና የዑምራን አጅር ያስገኛል። ነቢዩ ዓለይሂ ሰላቱ ወሰላም ወደ መስጅድ የሄደ ሰው ኸይር ሊያስተምር ወይም ኸይር ሊማር ለዲን ለዱንያ የሚጠቅምን እውቀት ለመማር ወደ መስጅድ የሄደ ሰው ወይም ለማስተማር የሄደ ሰው አላህ ተባረከ ወተዓላ የሐጅን አጅር ይሰጠዋል ብላ። በሌላ ዘገባ በጠዋቱ ክፍለ ጊዜ ለመማር ወይም ለማስተማር መስጅድ የሄደ ሰው የዑምራን አጅር አላህ ይሰጠዋል። ከሰዓት ደግሞ ለመማር ወይም ለማስተማር መስጅድ የሄደ ሰው የሐጅን አጅር አላህ ይሰጠዋል ብላ። ጠዋት መሄድ ከሰዓት ከመሄድ አንጻር ቀለል ሊል ይችላል። ከሰዓት ፀሐይ ይበረታል፣ ሰዎች ይደክማሉ፣ ብዙም ሰዎች መሄድ ላይ ይገራላቸው ይችላል። የአኺራ አጅር በዱንያ ድካም ልክ ነውና ከሰዓት ዒልምን ለመማር ወይም ለማስተማር ወደ መስጂድ የሄደ ሰው የሐጅ አጅር አላህ ይሰጠዋል፣ ሙሉ አጅር። አንዳንድ ሐዲሶች ላይ ታማህ ይላል። እንደው የሚነገራችሁ ይጠቅማል አድርጉት ለማለት ብቻ ሳይሆን በትክክልም ሙሉ የሐጅን አጅር የዑምራን አጅር ያስገኛል ለማለት ነው ታም የሚለውን ነቢ ዓለይሂ ሰላቱ ወሰላም የጨመሩት። ስለዚህ በጠዋቱ ክፍለ ጊዜ የትኛውም ሰዓት ወንድም ይሁን ሴት መስጂድ ሄዶ የሚጠቅምን የሸሪያን እውቀት መማር የሐጅን የዑምራን አጅር ያስገኛል። ከሰዓት ሲሆን ደግሞ አጅሩ የበለጠ ከፍ ይላል። በእነዚህና በሌሎችም መንገዶች
ሰዎች እንደዚህ አይነቱን አጅር እንዲያገኙ አጋዥ መሆን በገንዘብም ይሁን በጉልበትም ይሁን ማገዝ ሰበብ መሆንም ተመሳሳይ አጅሮችን ያስገኛል። እነዚህና ሌሎችም የአላህን ውዴታ የሚያስገኙ ወንጀል የሚያራግፉ መልካም ስራዎችን አነፍንፎ በመፈለግ በመጠየቅ በማንበብ የሰሙትን ተግባራዊ በማድረግ የሐጅን አጅር ቤት ቁጭ ብሎ ማግኘት የሚቻልበትን እድል አላህ ተባረከ ወተዓላ ሰጥቶናልና ዛሬ ነገ ሳንል ምንችለውን ሁሉ በማድረግ ተደራራቢ በብዙ ቁጥር የሚቆጠሩ የሐጅ አጅሮችን እናገኝበትን ኸይር ስራ ልንሰራ ይህም ላይ ልንሽቀዳድም ይገባናል። للذين أحسنوا الحسنى وزيادة ولا يرهق وجوههم قتر ولا ذلة أولئك أصحاب الجنة هم فيها خالدون